ሄሎ አብዱልአዚዝ አይ ሆፕ 2031 ወይም ደግሞ 2023 ሆነ ነው እያየኝ ያለው። ይሄ ቪዲዮ ላንተ ነው። ከ5 አመት በኋላ ይሄን ቪዲዮ ያያህ ላለው አብዱልአዚዝ አብዱዬ you have no idea እንዴት እየለፋው እንደሆነ you have no idea እንዴት ያቅሜን እየጣርኩ እንደሆነ you have no idea ራሴን በሐሳብ አንድ ወይ ለመምረጥ አንድ መንገድ አንድ ፓዝ አንድ ስኪል ያደረኩት ነገር ለመያዝ you have no idea እንዴት እየጣርኩ እንደሆነ እና ይሄ ሁሉ ጥረቴ ግን አንተን አብዱልአዚዝን ከዛሬ 5 አመት በኋላ ያለውን አብዱልአዚዝ መንገድ ለማግናት ነው። የተሻለ ህይወት እንድትኖር አትሊስት አሁን ካለኸው በብዙ ነገር እንድትሻለ ለዛ ነውና እስቲ እንዴት ነው አሁን ተመልሰህ ይሄን ቪዲዮ ስታየው ምን ተሰማ? ምን እየታየ ነው? ምክንያቱም በእርግጠኝነት የምናገረው በምንም በየትኛው መስፈርት በየትኛውም ኤኒ ክራይቴሪያ ይሄ አሁን እያወራ ካለው አብዱልአዚዝ አንተ ትሻላለህና ስለዚህ እንዴት ነው አሁን ላይ ያኔ ከዛሬ 5 አመት በፊት ተመለሰ ማለትም አሁን ቪዲዮውን ያወራ ያለው አብዱልአዚዝን በነበረበት ሰዓት ልታስተካክል የምትችላቸው ነገሮች ምን ነበሩ? እንደገና ደግሞ እስቲ ወደ 5 አመት ወደ ኋላ ተመልሰ 2018 ወይም ደግሞ በፈረንጆቹ 2026 አሁን ያወራው ያለው አብዱልአዚዝን ምን ትመክረዋለህ? እስቲ ምን ትመክረዋለህ? ሲቀጥል ደግሞ ላይፍስ እንደዚህ ብሩህ ነች ወይ? የዛሬ 5 አመት በኋላ ያለው አብዱልአዚዝ እስቲ እንዴት ምን ምከረው እስቲ የሆነ ነገር። ምክንያቱም አሁን ላይ you have no idea how much I'm trying to make you a better life. You have no idea how how I'm impressing myself to make sure that you can have a better life in terms of finance, in terms of confidence, in terms of everything, in terms of everything, so that እንዴት ታየዋለህ ያን ነገር please. I want you see like ምን ማለት እንዳለብኝ አላውቅምና ግን የተሳካለ ተሳክቶልሃል? ግን እስቲ አንድ ጥያቄ ልጠይቅህ አብዱልአዚዝ፣ ተሳክቶልሃል? ይሄን ቪዲዮ እያየኸው ስትኖር ስታየው ተሳክቶልሃል? እንዴት ነው ያሰብከው? ያ ፋይናንሻል ፍሪደም አግኝተሃል? ሚሊዮነሮችን ሰርተሃል? እንዴት ነው ተሳክቶልሃል? ማየት እፈልጋለሁ። ምክንያቱም የዛሬ 5 አመት በዚህ 5 አመት ውስጥ አንተ ያ ፋይናንሻል የምታስበው ህይወት ካልተሳካልህ የኔ እንደዚህ መጎሳቀል ምንም ዋጋ የለውም፣ ፋይዳ የለውም። እና እኔ ስለዚህ እስቲ እንዴት የሆነ ነገር በለኝ፣ እስቲ በለኝ። በቃ አላቅም። ይሄን ስለ ግን እንደዚህ ስለ አሁን የሆነ መንገድ ምናምን ነገር አግኝቼ የሆነ በቃ አላ እንደዚህ መንገድ አግኝቼ የሆነ ስኪል ኖሮኝ ምናምን ነገር አይደለም። በእርግጠኝነት የምናገረው ግን መከፈል ያለበትን ዋጋ ከፍዬ አንተን የተሻለ ህይወት፣ የተሻለ ፍሪደም፣ የተሻለ ቶት፣ የተሻለ ቫልዩ እንድታገኝ ያቅሜን ሁሉ እጠራለሁ። ኢቭን ዶ መንገዱ ክሊር ባይሆንልኝ አሁን ኢቭን ዶ የትኛውን መንገድ መርጬ መሄድ እንዳለብኝ እርግጠኛ ባልሆንም ኢቭን ዶ በራሴ ላይ በመንገዴ ላይ ጥርጥር ቢኖረኝም ኢቭን ዶ ጥሩ ማውራት ባልችልም because of the lack of confidence ጥሩ ማውራት ባልችልም even though I don't know ከማንጋ ጓደኛ ማድረግ እንዳለብኝ እንደሌለብኝ ባላቅም even though ምን ማጥናት እንዳለብኝና ምን ማጥናት እንደሌለብኝ ባላቅም even though I don't know what to do, I don't know what to think, even I don't know how to speak, even I don't know what to solve, what kind of problem to solve, even though I don't have a clear idea that what I have about my problems, about my thoughts. So even though I'm in this kind of situation, I'm in this kind of problem, I'm trying my best, I'm doing my best. You see, I'm wondering myself to create a pause, to have a pause, so that I can make sure that you live a better life, so that you can have a better value than this Abdu. So ያን አንደርስታንድ እንድታደርግልኝ እፈልጋለሁ። እና እስቲ በእርግጠኝነት
ግን አንድ ነገር እናገራለሁ። ምንም እንኳን መንገዱ አልጋ ባልጋ ባይሆንም፣ ምንም እንኳን የተሻለ መንገድ እየታየኝ ባይሆንም፣ ምንም እንኳን በቃ ጥርጣሬዎች ቢኖሩብኝም፣ ምንም እንኳን እየሄድኩት ያለሁት መንገድ ልክ ነው አይደለም፣ እያደረኩት ያለው ነገር ልክ ነው አይደለም፣ ቃላ እንደዚህ አይነት ጥያቄዎች ቢኖሩብኝም፣ ምንም እንኳን ይሄ ከቤተሰብ የወረስኩትን ፋይናንሻል ስትራግል ይሄ የውርስ ድህነት ከዛ አመልጣለሁ አላመልጥም፣ ይሄ ፖቨርቲ ሳይክል ከዛ ሳይክል እወጣለሁ አልወጣም ሚለውን እንዴት መመለስ ባልችልም ግን በእርግጠኝነት እናገራለሁ። አንተ የተሻለ ህይወት እንድትኖር፣ አንተ የተሻለ ህይወት፣ የተሻለ ነገር፣ የተሻለ ቫልዩ፣ የተሻለ ኮንፊደንስ፣ የተሻለ ቦታ እንዲኖርህ አሁን መከፈል ያለበትን መስዋዕትነት እከፍላለሁ። ምንም አይነት መስዋዕትነት፣ ምንም እግዚአብሔር ከኔ ጋር አለ፣ ማንም አያቆመኝም። ይሄን እንድታቅልኝ ነው። ግን በቃ ይሄን ቪዲዮ ስታይ የዛሬ 5 አመት አብዱልአዚዝ በእርግጠኝነት ለምታየው አብዱልአዚዝ ነው ይሄ መልእክት። እስካሁን ያወራሁለትም ላንተ ነው። በእርግጠኝነት የተሻለ ቦታ ሆነ እንደማይ በጣም ተስፋ አለኝ። ዛሬ ኤፕሪል 10 ነው 2026 በፈረንጆቹ። በእኛ ደግሞ ያው 2 ነው የሚሆነው 8ኛው 2016። ስለዚህ እወዳሃለሁ። አንተን የተሻለ ቦታ ለማድረስ ከእግዚአብሔር ጋር ደግሞ እግዚአብሔርም ከኔ ጋር ነው ያለው። አሁን እንደ ድሮ የመንፈሳዊነት ጥያቄ የለብኝም። አሁን ከዚህ በኋላ እስቲ እግዚአብሔር ካለ ዛሬ እና ነገ እንደምንም ራሴን አስጨንቄ አንድ ፓዝ እስከ ዛሬ ሌሊት ወይም እስከ ነገ ጠዋት ነገ ድረስ ገፋቢል ማለት ነው እስከ ነገ ማታ ድረስ አንድ ፓዝ በጣም አናሊሲስ ሰርቼ ተጨንቄ አንድ ፓዝ መርጥና እዛ ነገር ላይ ምክንያቱም እስካሁን ባለኝ ኤክስፒሪየንስ አንድ ነገር ተረድቻለሁ። ይሄ ዓለም የሚከፍልህ ለምታውቀው ነገር ሳይሆን መስራት ለምትችለው ነገር ነው። ስለዚህ እስካሁን ብዙ ነገር ለማወቅ ጥሬያለሁ። ለማወቅ የታልኳቸው ነገሮች በብዙ እንደሚከፍሉኝ አልጠራጠርም። አሁን ግን የቴክኒካል ነገር ላይ መስራት አለብኝ። ምክንያቱም ቴክኒካል ነገር ላይ ያን ያክል ጥሩ ስላልሆንኩኝ እዛ ቴክኒካል ነገር ላይ የሚያግዙኝ ነገሮች አግኝቼ አንድ የሆነ ፓዝ መርጬ እዛ ፓዝ ላይ የሆነ ነገር ማድረግ፣ የሆነ ነገር ማወቅ ብቻ ሳይሆን የሆነ ነገር መፍጠር፣ አትሊስት የሆነ ነገር ክሬት ማድረግ ወይም ኢኖቬት ማድረግ የሚችል ሰው ወደዛ ራሴን ለመቀየር እየጣልኩ ነውና ስለዚህ አይ ሆፕ ስንገናኝ አይ ሆፕ ይሄን ቪዲዮ ያየ ሲሆን የተሻለ ቦታ ደርሼ ተሳክቶልኝ ያየ እንደሚሆን ባለሙሉ ተስፋ ነው። እና አብዱልአዚዝ ምን ላሳይ ፈልጌ ነው ያው ያለሁት ግቢ ውስጥ ነው። ሰሞኑን በተከታታይ ይህን 4-5 ቀን ቁርስ እንኳን እየበላሁ አይደለም። ምክንያቱም በቃ ራሴን እያስጨነቅኩ ነው። የሆነ መንገድ መምረጥ አለብኝ ብዬ ራሴን በደንብ እያስጨነቅኩ ነው። ራሴን እያስጨነቅኩ ነውና እንደ ወርቅ ራሴን እየፈተንኩት ነው። ምክንያቱም የተሻለ ቫልዩ እንዲኖረኝ ብዙ ዊንዶዎችን ተከፍተው የነበሩ ዊንዶዎችን እየዘጋው ነው። because በዚህ ሰዓት the only thing that I have to think about is value creating so that I don't want to waste my focus as I've been doing so far. That's why I'm closing many windows, the windows that need much attention. So that's why I'm closing the windows and focusing. I'm narrowing down my focuses and the niches. So ከዚህ በኋላ ማልቀስም የለም አላለቅስም። ምክንያቱም በእርግጠኝነት ይሄን ቪዲዮ እያየው ሲሆን የተሻለ ህይወት ይኖርሃል በእርግጠኝነት ኢንፍሉዌንስም እንደዛው እና ይሄ ቪዲዮ ለምስክርነት ያገለግላል። ሶ
ይህን ቪዲዮ የቀረጽኩት እንድትኮራ ነው። ምን ያክል መስዋዕትነት ከፍዬ ግን በእርግጠኝነት ስኬታማ ሆናል፣ ሚሊዮነር ሆናል እላለሁ። በዚህ ሰዓት ስኬትን ዲፋይን እያደረኩት ያለሁት ከገንዘብ አንጻር ስለሆነ፣ ስለዚህ ሰው ያጣውን ነገር ነው ሲያገኝ ስኬታማ ነው የሚባለው እና እኔ አሁን በዚህ ሰዓት ገንዘብ የለኝም። ስለዚህ ከገንዘብ አንጻር ነው ስኬትን ዲፋይን እያደረኩ ያለሁት እና የገንዘብ ስኬትን ነው እያወራሁ ያለሁት በዚህ ሰዓት እና ሌላ ነገር አይደለም። በብዙ ነገር ተሳክቶልኛል። አሁን ስለዚህ አሁን እያወራሁ ያለሁት ስለ ገንዘብ ስኬት ብቻ ነው እና የገንዘብ ስኬትን በእርግጠኝነት አግኝተህ እያየኝ እንደሆነ ተስፋ አደርጋለሁ እና ለዚህ ዛሬ 5 አመት እያየህ ያለው አብለዚህ እወድሃለሁ። ለዛም ነው እንደዚህ እየለፋ ያለሁት። ወደ ዶርሜ እየደረስኩ ነው እና በቃ ግን ይሄ ሁሉ ልፋቴን ከንቱን እንዳይሆንና ስኬታማ አይደለሁም እንዳትለኝ፣ በገንዘብ ደረጃ ሚሊዮነር አይደለሁም እንዳትለኝና ይሄ እንደዚህ እንዳይቀየም ይሄ ሁሉ ልፋቴ ምክንያቱም ፋይናንሻል ፍሪደም ማግኘት ነውና። አብዛኞቹ ዶርሞች ተዘግተዋል። ምክንያቱም ቱዴይ ኢዝ ዘ ጉድ ፍራይዴ ደን ከሁለት ቀን በኋላ የፋሲካ በዓል፣ ከዛ ልጆች ወደ ሀገራቸው ይሄዱ ነው። ባንክ አካውንቴ ላይ ምንም አይነት ብር የለም፣ ዜሮ። ቴሌብር ላይም አዋሽ ባንክ ላይም ኢብር ላይም ኤምፔሳ ላይም ዜሮ ላይ ነኝ። ሶ ኢቨን አሁን ርቦኛልና እየራበኝ ነው ራሴን እያስጨነኩ ያለሁት። ለምን አንተ የተሻለ ቦታ ደርሰህ እንድታይ ካለኝ ፍላጎት የተነሳ ነው እና ወደ ዶርም እየገባሁ ነው አሁን። እስከ ዶርም ድረስ እስቲ አብረን እያወራን ሳብቷል በለኛ ሳብቷል። ይሄ ወደዚህ ዶርማችን ነው።